ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እናንተ እንዴት ናችሁ? ውድ ቤተሰቦች ሰላም ሰላም ብያለሁ። አዲስ ለምትመጡትም እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑኝ ማለት ነው። እኔ በጣም ደህና ነኝ። እንዴት ናችሁ? ውድ ዛሬ አንድ ጥያቄ ልጠይቃችሁ ነው ማለት ነው። ጥያቄው ምንድን ነው? እናንተ አብዛኞቻችሁ ማለት ነው ማዳም ቤት የምትሰሩ ልጆች በተለይ ሳውዲ አረቢያ፣ አዎ ሳውዲ እና ዱባይ በተለይ በቃ የምትሰሩ ልጆች ማለት ነው ጠዋት ስትነሱ ኩሽና ሞልቶ ሁሉ ነገር ሙሉ ሆኖ ነው የሚጠብቃችሁ ማለት ነው። እና እቃ ሙልት ብሎ ምናምን ነው የምታገኙት። እንደዛ ሲሆን ደግሞ ምን ሲያደርጉ እያደሩ ነው ብላችሁ እናንተ በጣም ትገረማላችሁ፣ ብዙዎቻችሁ ትደነቃላችሁ። በእኔ ጋ ግን እንደዛ አይደለም። እኔ ጋ ተኛውም የመኝታ ሰዓት የእረፍት ሰዓት የሚባል ነገር ፈጽሞ የለም የለም። ተኝቼ ቢሆን ሻይ ቢያምራቸው እኔን ይጣራሉ እንጂ ራሳቸው አይሰሩም። አንዳንድ ጊዜ የሰጣችሁን ካላመሰገናችሁ፣ ያላችሁን ካላመሰገናችሁ ጥሩ አይደለም። እውነት ባላችሁ ነገር አመስግኑ። አብዛኛዎቻችሁ ልጆች አብዛኛው የማየው ጠዋት ተነስቶ እንደዛ ሲሆንባችሁ በጣም ትገረማላችሁ። በእኔ ላይ ብትሆኑስ ሊገርማችሁ ይችላል። እኔ እኮ አንዲት ነገር እኔ ሳልሰራት አንዲት ነገር እነሱ አይሰሯትም። አንዲት ነገር የምር ልብስ እየተኮስኩ እኮ ተይውና መጀመሪያ የሚበሉትን አቅርቢና በኋላ ትተኩሻለሽ። ይህንን የሆነ ነገር እየሰራው ከሆነ እሱን ተይውና መጀመሪያ ይህንን አድርጊ። ሌሊት እስከ ሌሊቱ 12 ሰዓት በሳውዲ እስከ 6 ሰዓት ደግሞ በኢትዮጵያ አቆጣጠር ማለት ነው እኔ የማመሸው። እነሱ ከተኙ በኋላ ነው እኔ የምተኘው። እና እስኪ አብዛኞቻችሁ ባላችሁ ነገር አመስግኑ፣ ተመስገን በሉ። እስኪ የምር አመስግኑ። የተሰጣችሁን አብዛኞቻችሁ አታመሰግኑ። እንደ እኔ ብትሆኑስ ምን ታደርጋላችሁ? እኔ አሁን ገና በአንድ አመት እግሬን ያመኛል፣ ብዙ ነገር ያመኛል። እግሬ በቃ በጣም ያመኛል እግሬ። እኔ ሌላ በሽታ ምንም አሞኝ አያውቅም። እግሬ ቀላል አያመኝም። እና ተው ማርያምን ተው፣ ተመስገን በሉ። የምር ሰርተው ለበሉ ለምንድን ነው የሚከፋችሁ? ሲበሉ ይደሩ፣ እንደ አህያ የሚብሉ። የምር ሲነጋ ተኝቼ አድሬ ሲነጋ እቃውን ባጠውኩት። እውነት እኔ እኮ አንድ ነገር ይዛው የምትሄደውን ስሰራ ውዬ አዳሬን ሙሉ ስሰራ አድሬ ጠዋት 5 ሰዓት ተነስቼ ለቁርሳቸውን ሰርቼ ቁርሳቸውን ቋጥሬ ይዘውት የሚሄዱትን ቋጥሬ እስከ 12 ሰዓት ተቀምጬ ማን ነው እኔ ተኝቼ ነው እነሱ ምግብ አብስለው የሚበሉት? እኔ ወደ መኝታ ቤቴ ገብቼ ነው እነሱ ወደ ኩሽና የሚገቡት? በፍጹም። እውነት ተው፣ ተመስገን በሉ። አብዛኛዎቻችሁ የምር ሰርተው በሉ ብላችሁ ሊከፋችሁ አይገባም። አመስግኑ። እኔ እንዴት እየተሰቃየሁ እንዳለ ፈጣሪና እኔ ብቻ ነን የምናውቀው። ደግሞ እስኪ እኔ ወደ ሀገሬ መግባት ፈልጋለሁ፣ ሰብስክራይብ አድርጉልኝ፣ በቃ አግዙኝ ስል የእኛ ሰው ምንም ሳይኖራችሁ ድሃ ሆናችሁ ገንዘብ ስትለምኑት ይሻለዋል። ይሄ ለእኛ በጣም እኔን ከጠቀመኝ እናንተን ካልጎዳችሁ ምን አለበት ሰብስክራይብ ላይክ ብታደርጉልኝ። እና እኔ ወደ ሀገሬ ገብቼ ሀገሬ ስራዬን እየሰራው በራሴ ስራ በራሴ በሆነ ነገር በዚሁ በዩቱብ በራሴ ነገር ብጠቀም ምንድን ነው ችግሩ? የምር በጣም ነው የሚገርመኝ እኔ። እና እኔ በጣም አስቸጋሪ ቤት ውስጥ ነው ያለሁት፣ በጣም ከሚገባው በላይ በጣም። አንድ ቀን ለታ ሻወር ገብቼ እኮ እኔ ማለት ነው ሰው አልነበረም በፊት። ራት የሚቀርበው ከ10 ሰዓት በኋላ ነው፣ ማታ ማለት ነው፣ ከ4 ሰዓት በኋላ ማለት ነው። እና ሲቀር እኔ ሻወር ገባሁኝ። ምንም ማድረግ አልችልም።
በቃ በኋላ ከመጣም የራሱ ጉዳይ ብዬ ሻወር ገባሁ። አበዱ። ከዛ አበደ፣ ሰውዬ አበደ። በቃ ተቆጣ። ከዛ በኋላ ያንን ማቅረብ ብቻ ነው። ሰርቼ ጨርሻለሁ ምናምን ምናምን ነገር እንዴት እሷ ታቀርባለች ብሎ እንዴት እንደሰደበኝ እኔና ፈጣሪ ብቻ ነን የምናውቀው። አቅርቦ ለመብላት እና አብዛኞቻችሁ ግን እንደው ሳያችሁ ኧረ ተው በፈጣሪ ስም እውነት አመስግኑ። ሰርተው በሉ ብሏችሁ ሊከፋችሁ አይገባም። እርግጠኛ ነኝ በሉ ብላችሁ አይደለም የከፋችሁ፣ በሉ ብላችሁ ሳይሆን እናንተ ይሄ ሁሉ እቃ እነሱ ደግሞ ታውቃላችሁ፣ ኩሽና ሲገቡ ስንቱን እቃ አንዱን ይነካሉ፣ አንዱን ይጥላሉ፣ አንዱን ይነካሉ፣ ደግሞ አንዱን አስነክተው ያንን ጥለው ደግሞ ሌላ እቃ ነው የሚያወጡት። አንድ ነገር ለመስራት የቤቱ እቃ በሙሉ በሙሉ ዱላፑ ክፍት ነው እንደምታዩት። ሁሉ ነገር መንቀርቅርቅርቅርቅር። ምን አይነት ጭንቅላት እንዳላቸው እኮ በጣም ነው የሚገርመኝ ነው የሚያደርጉት። እናንተ ይሄ ነው ያስጠላችሁ እንጂ ለመብሉ በሉ ብላችሁ አይደለም፣ ይገባኛል። ግን ሰርተው መብላታቸውን እኔ ወደዋለሁ። የምር እኔ ስላልደረሰብኝ ሊሆን ይችላል። ግን ደግሞ እኔ ያለሁበት ቤት ብትሆኑስ? ለውሃ እኮ የምጠራ ሰው ነኝ እኔ፣ ውሃ አምጪ ተብዬ እዚህ ኩሽና እኔ ጋር ኩሽናውን አልፈው መጥተው እኔ ጋር ልብስ እየተኮስኩ መጥተው ነይ ስኒ ይዘሽ ነይ ብለው የሚሉ ቤት ውስጥ ነው ያለሁት እኔ። ስኒ አምጪ፣ እኔ እኮ ቤት ልብስ እየተኮስኩ ነው፣ ስኒ አምጪ። ተው ግን ማርያም ባላችሁ አመስግኑ። የምር አብዛኞቻችሁ ሌሊት ሙሉ ራሳቸው ሲሰሩ ሲበሉ ነው የሚያድሩ። ተመስገን። ሰርተው መብላታቸው እንዴት ትልቅ ነገር ነው። ያኔ እኮ እዚህ እንኳን አይደለም ውሃ እና ስኒ እንኳን እኮ በስመ አብ ወወልድ ወመንፈስ ቅዱስ የበሉበት ማለት ነው። እኔ ታች መሬት ወርጄ ስራ ብይዝ የበሉበት እዛው ሳሎን፣ እኔ ከታች ስራ ጨርሼ እስከመመጣ ድረስ እዛው ሳሎን ነው የማገኘው። አያነሱት፣ ትተው ነው የምትገባ እሷ እንኳን በልታ እዛው የሆነ ነገር እንኳን ትርፍራፊ ነገር ይኖረዋል። ድርቅ ብሎ ነው የማገኘው ድንግልን እና በጣም አብዛኞቻችሁ ልጆች የምታማርሩበትን ብታውቁ ደስ ይለኛል። እኔ እናንተን ሳይ ማለት ነው ይላለሁ። ሰርተው በሉ ብላችሁ ሰርተው ነው ራሳቸው ሰርተው ግን ሌሊቱን ሙሉ ተነሱ ስሩ ቢሏችሁስ ምን ታደርጋላችሁ? ማታ ፏ አድርጋችኋል፣ እናንተ አጸዳድታችኋል፣ ይገባኛል። ያ ጭምልቅልቅ ብሎ ስታገኙት እውነት ነው። እኔ ግን ምንም አይነት ቢሆን ሌሊቱን ሙሉ ራሴ ነው የተገትሬ የማድረው። እንግዲያማ ሲኖር አይጣል አይፍረድ። እኔ ነኝ የማውቀው እስከ 10 ሰዓት እስከሚነጋ ድረስ። ከዛ በኋላ ደግሞ ለምሳ እነሳለሁ እንቅልፍ ሳልጠግብ። አስባችሁታል? በእርግጥ እኔ እንቅልፍ እግዚአብሔር ይመስገን ብዙ እንቅልፍ የለብኝም። እንቅልፍም አይዘኝም ብዙ እንደምታውቁት ነው። በብዙ ነገር እናደዳለሁ፣ በድሌ በምኔ በብዙ ነገር። እዚህ ቤት እኔ ሳላስበው እንዴት እዚህ ቤት አመጣኸኝ? ታውቃላችሁ፣ እዛም በስለት መጣን፣ እዚህ ደግሞ በስለት ወደ ሀገራችን ለመግባት ብዙ ነገር ነው ስቃዩ፣ የኛ የስደተኞች ስቃይ። ብቻ መጨረሻችንን ያሳምረው። ግን ምን ይሻላል? ተመስገን ማለት ይሻላል። ምንም አማራጭ የለን የምር። እና ወዳችኋለሁ ቤተሰቦቼ፣ አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። አመሰግናለሁ። ወዳችኋለሁ።